ሰዎች የአፕል ምርት የሆነውን አይፎን ስልክ ለመግዛት ሲሉ ያደረጓቸው እናትን ከመግደል እስከ ሚስቶቻቸውን ማከራየት ድረስ የደረሰ የማይታመኑና ለጆሮም ሆነ ለአእምሮ ከበድ ያሉ መረጃዎችን ለእናንተ ለውድ ቤተሰቦች ይዤላችሁ ከች ብያለሁ። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ ይህ አጂብ ነው። ለዛሬ ስለ ስልኩ ላወራችሁ አይደለም፣ ግና ዓለም በሙሉ ተገርሞ አጂብ ያለበትን መረጃ አሰናድቻለሁ። ታዲያ ምንድነው ጉዱ ካላችሁ ፈረንጆች የአይፎን ፊቨር ወይም የአይፎን ትኩሳት ሲሉ በበሽታ ስም የሚጠሩት ጉድ ነው። ሰዎች የአፕል ምርት የሆነውን አይፎን ስልክ ለመግዛት ሲሉ ያደረጓቸው የማይታመኑና ለጆሮም ሆነ ለአእምሮ ከበድ ያሉ መረጃዎችን ለእናንተ ለውድ ቤተሰቦች ይዤላችሁ ከች ብያለሁ። ከእናንተ የሚጠበቀው ለዚህ አጂብ የተሰኘ ድንቅ ቤት አዲስ ከሆናችሁ እመኑኝ አትቆጩበትም፣ ሰብስክራይብ በማድረግ የቤተሰቡ አባል ይሁኑ። ያው ደግሞ ነፃ ነውና ቪዲዮ ላይክ ያደረጋችሁ ጀምሩት፣ አብራችሁኝ ቆዩ። በመጀመሪያም አይፎን ለመግዛት ሲል ኩላሊቱን የሸጠው ልጅ። በውጭው ዓለም አዲስ አይፎን ምርት በተለቀቀ ቁጥር አዲሱን አይፎን ለመግዛት ኩላሊቴን እሸጣለሁ የሚለው ሐሳብ የተለመደ ቀልድ ነው። ግና ይህ ቀልድ በቻይና ውስጥ እውን ሆኗል። ዋንግ ሻንኩን የተባለ ቻይናዊ ወጣት አይፎን ለመግዛት አንዱን ኩላሊቱን ሽጧል። ይህ የሆነው በ2011 እንደ አውሮፓውያን አቆጣጠር ሲሆን ወጣቱ በጊዜው የ17 ዓመት ታዳጊ ጎረምሳ ነበር። መረጃዎች እንደሚያሳዩት ሁለት ኩላሊት ምን ያደርግልኛል፣ አንድ እኮ ይበቃል ሲል እንደነበርም ተዘግቧል። ሚረር ጋዜጣ በ2019 እንደዘገበው ኩላሊቱን በ2520 ዩሮ ሽጦ አይፎን 4 እና አይፓድ 2 ሊገዛ ችሏል። ግን የሚያሳዝነው ኩላሊቱን ያስወጣው በህገወጥ መንገድ ስለነበር በጥንቃቄና ጤናዊ ቅድመ ሁኔታዎች ጉድለት የተነሳ በቀሪው ኩላሊት ላይ ከባድ ችግር ተፈጠረ። በ2019 የ25 ዓመት ወጣት የነበረው ይህ ቻይናዊ በህይወት ለመቆየት በየጊዜው የኩላሊት ዳያላይሲስ ያስፈልጋል ተብሎ ህይወቱን በሙሉ በሆስፒታል ውስጥ ይማቅቃል። ሁለተኛ፣ የወንድ የዘር ፈሳሽ በአይፎን ይቀይሩ። በ2015 እንደ አውሮፓውያን አቆጣጠር በቻይና የሚገኝ የወንድ የዘር ፈሳሽ ባንክ በማስታወቂያ ያስነገረው ጉድ ዓለምን አጂብ አሰኝቷል። ሌላው ቀርቶ ግን የወንድ የዘር ፈሳሽ ባንክ የሚባል መኖሩ በራሱ ተአምር የሚሆንብን ነገር ነው። ወደ ጉዳዩ ስመለስ ግን በቻይና የሚገኘው ይህ የወንድ የዘር ፈሳሽ ባንክ ለዘር ፈሳሽ ለጋሾች ለማበረታታት ሲል የዘር ፈሳሽ ለሚለግሱ ወንዶች የአይፎን 6ን መግዛት የሚያስችል ጠቀም ያለ ገንዘብ እንደሚሰጥ ቃል ገብቷል። በማስታወቂያውም ላይ የሕክምና ምርመራ ተደርጎላቸው ምርመራውን በጥሩ ሁኔታ ያለፉና የዘር ፈሳሹንም የለገሰ ወንድ የጊዜውን ምርጥ የነበረውን አይፎን 6 ስልክን ለመግዛት በቂ የሆነ 940 የአሜሪካ ዶላር ለመስጠት ቃል ገብቶ ነበር። በጊዜው በቻይና ምድር ይህም ማስታወቂያ ተቃውሞም ደግፎም የቆመ የነበረ ሲሆን ይህ በጣም አሪፍ ፈጠራ ነው ያሉም አልጠፉም። ይህ የዘር ፈሳሽ ባንክ ከዚህ በኋላ ለአይፎን ስልክ ሲባል ኩላሊት መገበር ቀርቷል በማለት ቀደም ብዬ የተረኩላችሁን ታሪክ ኮንኗል። ሶስተኛ፣ ለአይፎን ስልክ ሲል ሚስቱን ያከራየው። በ2014 እንደ አውሮፓውያን አቆጣጠር አንድ የ25 ዓመት ቻይናዊ ወጣት አይፎን ስልክ ለመግዛት ሲል የወሰነው ውሳኔ በጣም አሳፋሪና ምናልባትም የባለጌዎች ቁንጮ የሚያስብለውን ተግባር ፈጽሟል። ዌይቹ የተባለው ቻይናዊ ወጣት የአይፎን ስልክ ለመግዛት ሲል ፍቅረኛውን ማከራየት መጀመሩን ሶንግጂያንግ ከሚባለው ዩኒቨርሲቲ በር ላይ ቆሞ በታፔላ ያስታውቃል። ዘመናዊ ዝሙት ይሉሃል ይህ ነው። ጭራሽ ብሎ ዋይፋይ በመጠቀም የፍቅረኛውን ፎቶ ለህዝብ ያካፍል ጀመር። በጣም ነው የሚያናደው። ሰዎች ግን ምን አይነት ዘመን ላይ ነው የደረስነው? የሚያናድደው የህዝቡ ነው። ብዙ ወጣቶች ውድ ዕቃ የሚጫረቱ ይመስል በገፍ ተሰልፈው ይደራደራሉ። ከሁሉም የሚገርመውና የሚያናድደው ብሎም ያለንበትን ዘመን ምን ያህል አስደንጋጭ እንደሆነ የሚያመላክተው ደግሞ ይህ አሳፋሪ ወጣት በሶሻል ሚዲያው ላይ የለጠፈው ጽሑፍ ነው። በሶሻል ሚዲያው ላይ ፍቅረኛ የራሷ የሐሳቤ ተባባሪ ነች ሲል ለጥፏል። አራተኛ፣ አይፎንን በጥሎሽ። ነገሩ የሆነው በ2014 እንደ አውሮፓውያን አቆጣጠር ነው። ይህኛው አይፎን ማግኛ መንገድ ትንሽ ፈታ የሚያደርግና የአንዳንድ ሰውን ይሉኝታ ቢስነት የሚያሳይ ነው። አንድ ሳውዲያዊ አንዲት ልጅ ለማግባት ያስብና ሁሉም ፕሮሰስ አልቆ የጥሎሽ ሰዓት ይደርሳል። በዚህም ጊዜ ሙሽራው አይፎን 6ም በጥሎሽ መልክ እንዲያመጣ ይጠየቃል። ጥያቄው ብዙ አይገርምም፣ በዚሁ በሀገራችንም የምናየው ነው። ታዲያ የሚገርመው ምኑ ነው ካላችሁ አይፎን 6ን የጠየቀችው ሙሽሪት አይደለችም፣ እንዲሁም እናትና አባቷም አይደሉም። በአይፎን 6 ፍቅር ክፉኛ የተጎዳው የሙሽሪቷ ወንድም ቢሆን እንጂ። የሙሽሪት ወንድም እህቱን የሚያገባት ከሆነ ለሱ አይፎን 6ን በጥሎሽ መልክ ማምጣት እንዳለበት አስረግጦ ይነግረዋል። እስኪ ሐሳባችሁን በኮመንት አጋሩኝ። ልጁ ልክ ነው የሰራው? አይደርስ መስሎታል? የሱስ ምን ትጠይቀው ይሆን?
5ኛ ለአይፎን ሲሉ ልጃቸውን የሸጡት ወላጆች። መቼም በዚህ ድንቅ የሆነ ቻናል ላይ የማላሰማችሁ ጉድ የለም። እናንተ ግን ላይክና ሰብስክራይብ ካላረጋችሁ የእውነት ሼም ነው። በ2016 እንደ አውሮፓውያን አቆጣጠር 2 ቻይናዊ ወላጆች ከተወለደች ገና የ18 ቀን ዕድሜ ያላትን ሴት ልጃቸውን አይፎን እና ሞተር ሳይክል ለመግዛት ሲሉ ሽጠዋል። ይህ በጣም አሳሳቢ ነው። እንደ ዘገባዎች ከሆነ የልጅቷ አባት ማለቴ ሻጩ የሚገዛቸውን አካል ያገኘው በኦንላይን ሲሆን በቻይና ታዋቂ በሆነው ሶሻል ሚዲያ ማለትም በኪውኪው ሶሻል ሚዲያ ላይ ነው። የተሻሻጠበትም ዋጋ 23000 የቻይና ዩዋን ወይም 3530 የአሜሪካ ዶላር ሲሆን ወላጆች በፖሊስ ተይዘው ሕግ ፊት ሲቀርቡ ይህን ያደረግነው ለልጃችን የወደፊት ብሩህ ተስፋና ሳትቸገር ሕይወቷን እንድትመራ በማሰብ ነው ብለዋል። ለአንድ ሕፃን ከእናትና አባቱ በላይ ሌላ ሀብት የለው። እንደው ለልጃቸው አስበው ከነበረ ለምን ታዲያ ዋጋ አውጥተው ሸጧት? በነፃ አያስረክቡም ነበር? 6ኛ አይፎን ለመግዛት ሰው ቀጥሮ አሰለፈ። አይፎን ስልክ በየጊዜው አዳዲስ ሲወጣ ከመግዣው ብር እኩል የሚያሳስብ አንድ ነገር አለ። ያም አዲስ የወጣው ስልክ በተለቀቀበት ጊዜ የአፕል መሸጫ ማዕከሎች በገዢዎች ሰልፍ ይጥለቀለቃል። ሰልፍ የተሰለፉት የአይፎን አድናቂዎች ስልኩን ሳይዙ ስለማይመለሱ በሰልፉ ላይ እያሉ ይውላሉ፣ አንዳንዴም ያድራሉ። እናም ይህ ሰልፍ በጣም አሰልቺና አድካሚ መሆኑ ግልጽ ነው። ምክንያቱም ሌሊት ሁላ ሳይቀር ሰዎች እንቅልፋቸውን ሰውተው ተሰልፈው ያድራሉ። ትንሽ ሲረጋጋ ቢመጡ እኮ በቀላሉ መግዛት ይችሉ ነበር። ግን ለስልኩ ካላቸው ፍቅር የተነሳ የመጀመሪያዎቹ ገዢዎች ለመሆን ይጓጓሉ። እናም አንዳንድ ገንዘብ እስከ አፍንጫቸው የታጠቁ ሰዎች ተሰላፊ በመቅጠር ያሰልፉና የቀጠሩት ሰው ተራው ሲደርስ ሄደው ስልኩን ይገዛሉ። ሌላኛው በጣም የሚገርመው ደግሞ ከፊት ለፊታቸው ለሚሰለፈው ሰው ገንዘብ እየሰጡ ቅድመ ተከትላቸውን እያጠበቡ ይመጡና ስልካቸውን ገዝተው ይሄዳሉ። ክቡራን የቻናሌ ታዳሚያን ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህን ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስክንገናኝ ድረስ ፒስ